ሃይ እንዴት ናችሁ? ዶክተር አብይ ነኝ። ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። የሚገርም ሀሳብ ነው ዛሬ የምነግራችሁ። መቼም ሁላችሁም በካንሰር የታመመ ሰው ታውቃላችሁ፣ በካንሰር ህይወት ያለፈ ሰው ታውቃላችሁ። ዛሬ ስለ አንድ ስፔሻል የሆነ ነገር እናወራለን። ኒውክሊየር ሜዲሲን፣ ኒውክሊየር ሳይንስ እናወራለን እና እስኪ ጠጋ በሉና አንዳንድ ነገሮች እናውራ። ያው ሁላችንም ኒውክሊየር ሳይንስ ሲባል ወይም ኒውክሊየር ሜዲሲን አክቹዋሊ ኒውክሊየር ኢነርጂ ሲባል ስለ ዲስትራክሽን፣ ስለ ቦምብ፣ ዓለምን ስለ መጥፋት፣ ስለ ራዲዬሽን፣ ስለሚያመጣቸው የጄኔቲክ ፕሮብለሞችም ደግሞ የዘረመል ችግሮች ነው የምናስበው። ይሄ ደግሞ ይመስለኛል በናሬሽን ወይም ደግሞ በሆሊውድ ፊልሞች ሊሆን ይችላል፣ በመጽሐፍት ሊሆን ይችላል፣ አንዳንድ በተጻፉ መጽሐፍት ማለት ነው፣ ዶክመንታሪዎች ሊሆን ይችላል። ያው ነጮቹ የሰሩት ናሬሽን አለ እና ኒውክሊየር ሜዲሲን አኳየር እንዳናደርግ ስፔሻሊ የኒውክሊየር ሜዲሲን እውቀት የሌላቸው ማህበረሰቦች ወይም ደግሞ ዩከን ኮሊት አፍሪካ ኦር አዘር ኔሽንስ ማህበረሰቡ በማህበረሰብ ሌብል እንድንፈራና ኢቭን አገራት ራሱ አኳየር ቢያደርጉት እንዳንቀበለው አይ ቲንክ ይመስለኛል ተደርጎ የተሰራ ነገር አለ። ዛሬ እኔ የምነግራችሁ ምን ያክል ኒውክሊየር ሜዲሲን ወይም ኒውክሊየር ሳይንስ ሕክምና ላይ ወይም ሜዲሲን ላይ ጠቃሚ እንደሆነ ነው እና ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት ሼር አድርጋችሁ አዳምጡት፣ ስሙት። ኒውክሊየር ሜዲሲን ምንድን ነው? ዝም ብዬ ከዴፊኒሽኑ ልጀምርላችሁ። ኒውክሊየር ሜዲሲን ማለት ኢት ስተዲስ ዘ ፋንክሽን ኦፍ ዘ ሂውማን ቦዲ፣ የሰውን ልጅ ኦርጋን ማለት ነው። ልብ አለን፣ ሳምባ አለን፣ ኩላሊት አለን፣ አጥንት አለ፣ ጡንቻ አለ፣ አንጎል አለ። እያንዳንዱን የሰውነታችንን ክፍል አክቲቪቲ ነው የሚያጠናው ወይም ደግሞ ፋንክሽን ነው የሚያጠናው በሴል ደረጃ ማለት ነው፣ ወይም ደግሞ በሞለኪውላር ሌቭል ማለት ነው። ዊካንኩሊት ሞለኪውላር ኢሜጂንግ ማለትም ይቻላል። እና ምንድን ነው የሚደረገው መሰላችሁ? ኒውክሊየር ሜዲሲን ዲፓርትመንት እንዴት ይሰራል ወይም ኒውክሊየር ሜዲሲን እንዴት ይሰራል ብላችሁ ብትጠይቁኝ ራዲዮ አክቲቭ የሆኑ ወይም ደግሞ ራዲዮ አይሶቶፖች አሉ። እነዛ የተዘጋጁ ኬሚካሎች በሰውነታችን ኢንጀክት ይደረጋሉ። ኢንጀክት ሲደረጉ በጣም ሴፍ ናቸው። ባይ ዘ ወይ ምንም የሚያሰጋ ነገር የለም፣ አይዟችሁ። በጣም ሞኒተርድ በሆነ ሁኔታ ስለሚሰጡ ማለት ነው። ሶ ዜ አር ፕሪቲ ሴፍ። ሶ በደም ስር ይገባል። ያ በደም ስር የገባው ራዲዮ አይሶቶፕ በሴል ደረጃ ይሰራጫል ማለት ነው። በእያንዳንዱ ሰውነታችን ይገባና ምን ያደርጋል? እያንዳንዷን የሰውነታችን ፋንክሽን፣ እያንዳንዷን ሴል ፋንክሽን አክቲቪቲ ያሳየናል ማለት ነው። ሶ ምንድነው የሚያደርገው? ልክ ሴል ውስጥ በሚገባበት ጊዜ አክቲቪቲ በሚያገኝበት ጊዜ አክቲቪቲ በሴል ደረጃ የሚያገኝበት ጊዜ ኢት ስታርትስ ቱ ዲኬይ ማለት ነው። ዲኬይ ሲያደርግ ኢሚትስ ራዲዬሽን ወይም ደግሞ ሬዎችን ወይም ደግሞ ጨረሮችን ኢሚት ያደርጋል። እነዚህ ጋማ ሬስ ምናምን ኢት ኩድ ቢ ዲፈረንት ሬዎች ሊሆኑ ይችላሉ። ኢሚት ያደርጋል ማለት ነው። እነዚህ ኢሚት የሚያደርጋቸው ሬዎች በሲቲ ስካን ሊሆን ይችላል፣ በኤምአርአይ ካፕቸር ይደረጉና ፕሪንት ተደርጎ ይወጣል ማለት ነው። ሶ እዛ አካባቢ ላይ ያለ የሴል አክቲቪቲ ይታያል ማለት ነው። ሶ ይሄ ኒውክሊየር ሜዲሲን በሽታን ዲያግኖዝ ለማድረግ ወይም ደግሞ በሽታን ለማከምም እንጠቀምበታል። ስፔሻሊ ደግሞ የካንሰር ህክምና ላይ ዋው የሚገርም የሆነ ጥቅም ያለው ማለት ነው። እና እንዴት ነው የሚያክመው? አሁን ዩዥዋሊ ካንሰር ሴሎች ሊሆኑ ይችላሉ፣ ኢንፍላሜሽን ኢንፌክሽኖች ሊሆኑ ይችላሉ። እነዚህ የካንሰር ሴሎች በጣም ከፍተኛ የሆነ አክቲቪቲ ያላቸው፣ ኢንፍላሜሽንም ሲኖር እዛ አካባቢ ኢንፍላሜሽን ያለበት አካባቢ ላይ ከፍተኛ የሆነ የሴል አክቲቪቲ አለ፣ ከፍተኛ የሆነ ስራ አለ ማለት ነው። ስለዚህ እዛ ስራ አካባቢ ላይ እነዚህ ራዲዮ አይሶቶፖች ፕሪፈረንሻሊ አብዞርብ ይደረጋሉ። ያው ትሬሰር ሞለኪውሎች አሉ ወደ ተለያዩ የሰውነታችን ክፍል ላይ እነዚህን ራዲዮ አይሶቶፖችን ይዘው የሚሄዱ ማለት ነው። ሶ ከሄደ በኋላ እነዚህ ከፍተኛ አክቲቪቲ ያለባቸው ሴሎች አካባቢ ላይ ከፍተኛ የሆነ አብዞርብሽን ይደረጋል። ያ አብዞርብ የተደረገው ራዲዮ አክቲቭ ማቴሪያል ደግሞ ዲኬይ ያደርግና ኢት ሪሊዝስ ሳም ሬስ ማለት ነው። እነዚህ ጋማ ሬዎችን ምናምን ሪሊዝ ያደርጋል ማለት ነው። ሶ ሪሊዝ በሚያደርግበት ጊዜ ያ ነገር በኢሜጅ ካፕቸር ይደረጋል ማለት ነው። ኖርማሊ ሰውነታችን አክቲቪቲ አለ። ሂውማን ቦዲ አክቲቭ ስለሆነ ነው የምንሰራው፣ የምንንቀሳቀሰው፣ የምንተነፍሰው፣ የምናየው፣ የምንበላው፣ የምንጠጣው። ሶ ግን የሆነ በሽታ ሲይዘን ካንሰር ሊሆን ይችላል ወይም ደግሞ ኢንፌክሽን ሊሆን ይችላል። ልባችን ላይ፣ አንጎላችን ላይ ኢንፌክሽን ሲኖር፣ አጥንታችን ላይ ኢንፌክሽን ሲኖር፣ ጉበታችን ላይ ሲኖር ይህንን ራዲዮ አይሶቶፕ ወይም ደግሞ በኒውክሊየር ሜዲሲን ኢንተግሬት አድርገው እየሰሩ ያሉ የህክምና ማዕከላት እነዚህ ነገሮች ይጠቀሙና በጣም እርሊ ማለት ነው በሽታ ዩዥዋሊ ፉል ብሎ ሆኖ በጣም ስር ከሰደደ በኋላ ነው የምንለየው። ስፔሻሊ ካንሰር እንደዛ ነው ብዙ ጊዜ። ነገር ግን ይህንን የኬሚካል ኒውክሊየር ሜዲሲን ስንጠቀም ግን በሴል ደረጃ ኢቭን ምንም ስሜት ሳይኖረን በሲቲ ስካን፣ በኤምአርአይ፣ በአልትራሳውንድ መለየት የማንችላቸውን
በኒውክሌር ሜዲሲን ሳይንስ በመጠቀም ፔት ኤንድ ስፔክት የሚባሉ አሉ። ፔት ማለት ፖዚሽን ኢሚሽን ቶሞግራፊ፣ ስፔክት ማለት ሲንግል ፎቶን ኢሚሽን ቶሞግራፊ የሚባሉ አሉ። በእነዚህ ህክምና መሳሪያዎች በመጠቀም ገና በሴል ደረጃ ያለችን ችግር ፓቶሎጂካል ችግር ገና ብዙ ቦታ ሳይደርስ ገና ኢንፌክሽኑ ራሱ ሳይሰራጭ ሴሎቹ ላይ በሴል ሌቭል እያለ እነዚህ ራዲዮአይሶቶፕ ማቴሪያሎች ካፕቸር ያደርጉታል ማለት ነው። ዘን ዲስፕሌይ እናደርገዋለን። ዲስፕሌይ ስናደርግ አሳያቸዋለሁ አንዳንድ ኢሜጆች ከላይ ማለት ነው ማየት ትችላላችሁ ማለት ነው። ስለዚህ አንድ በሽታ ስር ሳይሰድ አይደለም ገና ጽንሰ ሀሳብ ላይ ያለ ገና በሴል ደረጃ እያለ ማወቅ ይቻላል በሽታው ማለት ነው። ያኔ ካወቅነው ደግሞ ህክምናው በጣም ሲምፕል ነው። ስለዚህ ይሄ ኒውክሌር ሜዲሲን ዩዝስ ራዲዮ አክቲቭ የሆኑ ሳብስታንሶችን ኢን አወር ቦዲ ኢንጀክት ይደረጋሉ። ኢንጀክት ከደረጉ በኋላ አብዞርብ ይደረጋል። ስፔሻሊ በሽታ ያለባቸው አካባቢዎች ላይ በከፍተኛ ሁኔታ አብዞርብ ይደረጋል። ስለዚህ ልክ ኢሜጁ ላይ ስናየው በጣም ብራይት ሆኖ እናየዋለን ማለት ነው፣ ከላይ እንደምታዩት ማለት ነው። ስለዚህ ያኔ ቶሎ ትሪት ማድረግ እንችላለን። አያችሁ፣ ሶ ኒውክሌር ሜዲሲን ህክምና ላይ በጣም ኒው ሳይንስ ነው፣ ኢመርጂንግ የሆነ ሳይንስ ነው። ነጮቹ በጣም ነው የሚጠቀሙት። ነገር ግን በማህበረሰብ ደረጃ ስለ ኒውክሌር ሜዲሲን ወይም ስለ ኒውክሌር ሳይንስ ሲወራ ስለ ቦምብ፣ ስለ ዲስትራክሽን ስለምናስብ፣ ስለ ሌሎች ነገሮች መጥፎ ሬዎች ምናምን ስለምናስብ እንዳንቀበለው ራሱ የተደረገ ናሬሽን አለ ብዬ አስባለሁ። እና ሁላችንም ከአሁን በኋላ ስለ ኒውክሌር ሜዲሲን በጣም ልናቅ ይገባል። መቼም ሬዲዮሎጂ ዲፓርትመንት ከኒውክሌር ሜዲሲን ጋር የተወሰነ እንትን አላቸው፣ ኢንቲሜት የሆነ ሪሌሽንሽፕ አላቸው። ሁላችንም ሲቲ ስካን እናውቃለን፣ ሁላችንም ኤክስሬ እናውቃለን፣ ሁላችንም ኤምአርአይ እናውቃለን፣ ሁላችንም አልትራሳውንድ እናውቃለን። ልክ እንደዛ we have to push for nuclear medicine በደንብ አገራችን ላይ እንዲጎመራ ማለት ነው። ይህንን ደግሞ እየሰራ ያለ ይህንን የኒውክሌር ሜዲሲን በጣም ሞኒተር መደረግ አለበት። በጣም ቁጥጥር ያስፈልገዋል። በኢንተርናሽናል አቶሚክ ኤነርጂ አሶሲዬሽን አለ አይኤ የሚባል እያንዳንዱ ማንኛውንም አይነት ኒውክሌር አክቲቪቲ ያለበት አካባቢ ላይ ሞኒተር ያደርጋል ማለት ነው። እና እንደ አገር አይ ቲንክ ኒውሊ አሁን ተቋቁሟል። ኢትዮጵያ ኒውክሌር ኢነርጂ አሶሲዬሽን ይመስለኛል ተቋሙና በተከበሩ አቶ ሳንዶካን ደበበ ነው የሚመራው። ከእሳቸው ጋር እንዳጋጣሚ ነው ዛሬ ተገናኝቼ ነበርና ስለዚህ ነገር ኤክስፕሌን ሲያደርጉልኝ በጣም ነበር ደስ ያለኝ እውነት ለመናገርና ተቋሙ በሚገርም ሁኔታ አዲስ ተቋም ራሱ አይመስልም፣ በደንብ እየተሰራ ነው። በጣም አክቲቭሊ እንግዲህ እየተደረገ ነው። the future of medicine is nuclear medicine። በጣም በእርግጥ ድሮባኮቹ በጣም ውድ ነው፣ ኤክስፔንሲቭ ነው። ከመንግስት ውጭ ማንም ሰው በግል ራሱ አኳየር ይደረጋል ብዬ ማስበው አይመስለኝም። ሊሆን ይችላል ኒውክሌር ሜዲሲን በግል ግን በጣም ሞኒተር ተደርጎ ማለት ነው። ሀገራችንም ላይ እየተጀመረ ነው። ኢትዮጵያ ኒውክሌር ኢነርጂ አሶሲዬሽን በተቋም ደረጃ ተቋቁሞ የህክምና ፓርቱንም ኒውክሌር ሜዲሲኑንም ለሰላም አማራጮች ደግሞ ፎር ኢነርጂ ፐርፐዝስ ደግሞ አዘ አልተርኔቲቭ ኢነርጂ ፐርፐዝስ ደግሞ ያንንም ጨምሮ አይ ቲንክ እንደ ኮንሰልት እየተደረጉ የተከበሩ አቶ ሳንዶካን ደበበ እየመሩት በማየቴ በጣም ነው ደስተኛ የሆንኩት። ከእሳቸው ጋር አንድ አጋጣሚ ዛሬ ተገናኝተን ነበረ። ማዕከሉንም ጎብኝቼዋለሁ። አይ ቲንክ ዊ ሃቭ አ ብራይት ፊውቸር ስፔሻሊ ሪጋርዲንግ ዘ ኒውክሌር ሜዲሲን። ይሄ ተቋም እየጀመረ ነው፣ ልናበረታታው ይገባል። ይህንን ተቋም በጣም በሰፊው እንዲሰራ ሁላችንም ኢትዮጵያውያን ስለ ኒውክሌር ኢነርጂ ስለ ኒውክሌር ሜዲሲን ትልቅ እውቀት ሊኖረን ይገባል። ምክንያቱም እንደምታውቁት በሽታዎች ስር ከሰደዱ በኋላ ነው የምናውቀው። ሲቲ ስካን ራሱ አስነስተን አንዳንዴ በሽታው እያለ በሽታው የለም ሊለን ይችላል። ሲቲ ስካን ኤምአርአይ በሽታው እያለ የለም ሊለን ይችላል። when it comes to nuclear medicine ግን በሴል ደረጃ ስለሆነ በሽታዎችን የሚለያቸው ገና ስር ሳይሰድ ገና ስሞል በጣም ብዬ ልንገራችሁ፣ በዛ ደረጃ ነው መለየት የሚቻለው። ነጮቹ በጣም የሚጠቀሙበት you have no idea በጣም ማለት ነው። እና ይህንን ካልቸርም ወደ አገራችን በደንብ አብዞሮ ማድረግ አለብን። በጣም ኢኒሺዬሽኑ በጣም የሚገርም ኢኒሺዬቲቭ ነው የተወሰደው በመንግስት ደረጃ እና ደስተኛ ነኝ እውነት ለመናገር በዚህ ደረጃ እየተሰራ በመሆኑ ማለት ነው። ስለዚህ ብዙ በካንሰር በተለያዩ የአንጎል ኢንፌክሽኖች፣ የልብ ኢንፌክሽን፣ የጉበት ኢንፌክሽኖች ለሚሰቃዩ በተለያየ ሁኔታ ላሉ ታካሚዎች በጣም እርሊ ችግሮችን መፍታት የሚያስችል የህክምና ዲፓርትመንት ወይም ደግሞ ፊልድ ነው። ይሄ ደግሞ በኒውክሌር ሜዲሲን ኒውክሌር ኢነርጂ አሶሲዬሽን ወይም ደግሞ በኢትዮጵያ ኒውክሌር ኢነርጂ አሶሲዬሽን ውስጥ ወይም ተቋም ውስጥ በዛ ስር ሆኖ ሞኒተር እየተደረገ ምክንያቱም ከፍተኛ የሆነ ሞኒተሪንግ ያስፈልገዋል እና እየተደረገ መመራት ያለበት ፊልድ ነው እና we have to always ሁላችንም ፑሽ ማድረግ አለብን ብዬ አስባለሁ። ስለ ኒውክሌር ሜዲሲን ስለ ኒውክሌር ኢነርጂ በተወሰነ መልኩ እንድታውቁ ለማድረግ ሞክሬያለሁ።
በዚህ ላይ ያላችሁን አስተያየት ኮመንት ላይ መስጠት ትችላላችሁ። የኢትዮጵያ ኒውክሊየር ኤነርጂ አሶሲዬሽን አካውንት ታግ አደርግላችኋለሁ። ይከንጎ ኤንድ ዜር የተሰራ ያለውን ነገር ማየት ትችላላችሁ። እና አም ሃፒ በጣም ደስ የሚል ኢኒሺዬቲቭ ነው እየተወሰደ ያለው። ስለዚህ እናንተም እኔም ሁላችንም ኒውክሊየር ሜዲሲንን አኳየር ለማድረግ ፑሽ ማድረግ አለብን። ብዙ የተሰሩ ናሬቲቮች አሉ ኒውክሊየር የሚባለውን ነገር እንድንጠላ እንዳናስበውን ጭምር ማለት ነው። እና በፊልሞች ሊሆን ይችላል፣ ሙቪዎች፣ ዶክመንተሪዎች ማለት ነው። ነገር ግን ያን ብሬክ አድርገን ስፔሻሊ ሕክምና ላይ ያለው ላይ እንዲሁም ኦልተርኔቲቭ ኢነርጂ ሶርስ በጣም መጠቀም አለብን። ያ ካልሆነ ደግሞ በጣም ለወደፊቱ ስፔሻሊ ፎር ካሚንግ ጀኔሬሽን አስቸጋሪ ይሆናል ብዬ አስባለሁ። ፕለስ ደግሞ ሁላችንም ስፔሻሊ ካንሰር ጋር በተያያዘ በጣም እርሊ ነው ዲቴክት ማድረግ ያለበት እና የብዙ ቤተሰቦቻችን፣ አባቶቻችን፣ እናቶቻችን፣ ልጆቻችን ህይወት ቅድመን ማወቅ እንችላለን ችግሩ ሳይፈጠር። ከዛም ደግሞ በጣም ኢዚሊ ትሪት ማድረግ እንችላለን በእነዚህ ራዲዮ አይሶቶፕ ወይም ደግሞ በኒውክሊየር ሜዲሲን ተጠቅመን እዛው ላይ ገና ስር ሳይሰዱ ማጥፋት ይቻላል ማለት ነው በዚህ ህክምና። በተወሰነ መልኩ ስለ ኒውክሊየር ኢነርጂ፣ ስለ ኒውክሊየር ሜዲሲን፣ ስለ ኒውክሊየር ሳይንስ ህክምና ጋር በተያያዘ ኤክስፕሌን ለማድረግ ሞክሬያለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ።